ከዚህ በፊት እንቁራሪቷ በጁጁሱ ቻሌንጅ አድርጋኝ ነበር። እኔ ለንቃተ ህሊና አንድ ምክር ልሰጠው ፈልጋለሁ። በጣም ትጎዳለህ። ሲይዝክ ታፓር ልክ እንዲያስኩ ወዲያውኑ ነው አፕላይ ማድረገው ፕሬሸር። ሰዓት የሚኖርህ እኔ ኮስተንኩ ብቻ ነው። ልክ እንዲያስኩ ሰብሚሽኑን ሪፕ ካረኩት ከባድ አካል ጉዳት ይደርስብሃል። ለፊውቸር ካሪየር ስታስብ ወዲያውኑ ታፓር ትሸነፍም አትሊስት ሙሉ ሆነ ትወጣለህ። እቺን ምክር ካዳመጥ ቀጣይ ፋይት ላይ መሳተፍ ትችላለህ። ካልሆነ ግን የፋይቲንግ ካሪየርክ በዚሁ ነው ያልቃል። ታፓር እና ተሰርቷል። ስለ እንቁራሪቷ አንዳንድ ነገር ለነገራችሁ ነው የመጣሁት። እንቁራሪቷ አንቺ ራስሽን እንደ ተፋላሚ ያየሽ ነው ወይ? አንተ ተፋላሚ ሳትሆን አንተ ከወንዶች ጋር ተቃቅፈ መንከባለል ምቾት የሚሰጥህ ሰው ነህ። you're not real fighter። ይሄ አፕሪል 25 ላይ የምናደርገው ፋይት አንተ የምትጋለጥበት ፋይት ነው ብራዘር። you're not real one። ሪንጉስ ገብተን ከኤጇ ስትዘጋ ዛኔ ኡማር የለም ማንንም የለም ከጎን እቅዶች ሁሉ ዜሮ ናቸው የሚሆኑት። ግን ሪንጉስ ወዲያው እንደገባ ፍለፊትህ የምታየው በጣም ከተሳሳተ ሰውዬ ጋር አንድ ኬጅ ውስጥ እንደገባ ይታያል። ዛኔ አው ሾው ዩ ደግሞ ምናገራትን እያንዳንዷን ነገር አሳያችኋለሁ፣ አሳያለሁ። ዳሰድ ብሮ ይሄ ልጅ ግን የማን ያዘዋልን አወራር በጣም ሸምዶታል። ኤማ ጋይስ አይ ኖ እኔ ስታዊ ማለት ነው አላስፈራም። ያው ጋይስ የገዛ ዳሌ እንድመጣ ነው ማለት ነው። ጀለስ እኮ ራቁቱን ፖድካስት ላይ የተቀመጠ ሰው ነው። ንቃተ ህሊና ስሙ ሳይሆን የሚጎለው ነገር እንደሆነ ሁላችንም ገብቶናል። ኖ ዌይ ደጋሞ እስቲ እሱ እጁን ዘርግቶ እንደ ጸሎት ነው ጋር የሚመጣ ነው የሚመስለኝ። ዩ ጋይስ አይታችኋል ብዬ አስባለሁ። ላይክ እኔ እንደምታውቁትም ስሜ ንቃተ ህሊና ነው የሚለውና በ3 ወር የሱን ሲስተሞች እንዴት እንደማከሽ እንዴት ንቁና ፋስት ጭንቅላት እንዳለኝ የማሳይበት ትልቅ መድረክ ነው አፕሪል 25 ብዬ ነው ማስበው። አንድ ቴክ ዳውን አንዴ ቴክ ግራውንድ ላይ ቦርድ ይገርመኛል። this guy ጃብ ክሮስ ራሱ መዘንዘር አይችልም። እግር እስከ ጉልበቱ ማንሳት አይችልም ብያችኋለሁ። አብዛኞቹ ሰዎች ንቃተ ህሊና ግራውንድ ላይ ስራ ይሉኛል። ኦፍ ኮርስ ኢትስ ኤምኤምኤ ፋይት አይደለም። በደንብ መዘጋጀት አለብኝ። እኔ አሁን አም ጁጁሱ ተማሪ ነኝ። ቀጣይ ከዚህ ፋይት ቀጥሎ ጁጁሱ ውድድር ይኖረኛል። በጁጁሱ ራሱ ምንድነው ያልኳችሁ ያለሁት በትንሽ ጊዜ ውስጥ ብዙ ነገር ተምሬያለሁ። ብዙ ነገር የመማር ችሎታም አለኝ። አሳያችኋለሁ። ግን ግራውንድ ላይ ሲሄድ ይሄ ጨዋታ ያልቃል የምትሉ ሰዎች ኖ ዌይ። እኔ ግራውንድ ላይ ጨዋታውን መጨረስ ነው የምፈልገው። I was like ሰርፕራይዝ ማድረግ ነበር የምፈልገው። አሁን ተናገርኩኝ። we will see it። ከዚህ በፊት እንቁራሪቷ በጁጁሱ ቻሌንጅ አድርጋኝ ነበር። እኔ አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። እነ ጌች ቻሌንጅ አቅርበው ነበሩ። ያው ጌች ነበረ ቻሌንጁን ያቀረበው ኤምኤምኤ ፋይት። ቪዲዮ ወጥቼ ክፍለ ሀገር እያለው ማን ነው ጠንካራ? አብዛኞቹ ሶሻል ሚዲያ ላይ ያሉ ሰዎች ፌክ ናቸው። ጀስት ካሜራ ይዛሉ 5-6 ደቂቃ 5-6 ሰከንድ ቪዲዮ ይሰራሉ እና ራሳቸውን እንደ ስትሮንግ ሰው ፕሬዘንት ያደርጋሉ። ይሄ ፌክ ነው ብዬ እኔ ነኝ ጠንካራው ስል ናና ጁጁሱ ከኔ ጋር ትታገላለህ አለኝ። አይ አዲስ አበባ ስመጣ ታስተምረኛለህ፣ ምክንያቱም በትምህርት አምናለሁ እኔ። አዲስ አበባ ስመጣ ታስተምረኛለህ፣ እዛኔ ግን ያንተ ተማሪ ሲያሸንፍ ቅር እንዳይልህ ብዬ መለስኩለት። ከዛም በኋላ ጌች ይሄን ልጅ ኤምኤምኤ ፋይት የሚፋለም ሰው ካለ የትኛውም ማርሻል አርቱ ላይ ያለ ሰው ብሎ ስትጠራ ይሄ ልጅ እስከ ጉልበቱ እግሩን ማንሳት አይችልም። how I was like እንዴት ብዬ ወዲያው ቻሌንጁን ተቀበልኩ። ይሄ ሰው በስነ ስርዓት መንቀሳቀስ የሚችልም አልመሰለኝም እና ከዛ ቻሌንጁን ተቀበልኩ። he was not ready አክሰፕት አላደረገኝም። ተደጋጋሚ በውስጥ መስመር እያወራን ነበረ። አይ አዲስ አበባ እንዳትመጣ ከመጣ ጣቶችን ሰብራለሁ፣ ጸጉርን ነቅላለሁ ሲል ነበር። I don't know why የመፍራት ባህሪ ነበረው መጀመሪያ አካባቢ ላይ እና ከዛን ፑሽ አድርጌ አንዳንድ ትራሽ ቶክ በደንብ ሳወራ ምናምን ና አዲስ አበባ ና
አንተና እኔ ገንዘብ አስይዘን እንጫወታለን አለኝ። መጣው እና ከዛም ፋይቱን ላለማድረግ እንትን ሲል ነበረ። ጌች መሀል ላይ ገብቶ ይህንን ፋይት ማዘጋጀት ፈልጋለሁ ብሎ ተቀበለኝ። ከዛን አሁን ያው አይ አም ሬዲ አደፋፈን እዚህ ነው ፌስ ኦፍ እና ፌስ ኦፍ አዘንገው እንዳዘማ